ዛሬ ስለ ባህል እያወራን ነውና ባህል ምንድነው? ባህልና ይህ ልማድ የምንለውስ ነገር የሚመሳሰልበት ነገር እንድናወራ ነበር። ባህል ምንድነው? የኢትዮጵያ ባህል እና ልማድ እነዚህ የሚያያይዛቸውና የኢትዮጵያ ባህል ራሱ ምንድነው? እንደ ባህል ማለት ነው። ጎጆንም ጠቃሚውንም እንደሱ በደንብ አብራርታችሁ እንድናወራበት ነበር። እኔ ኖርማሊ እንደኔ ምን ብዬ አስባለሁ፣ የኢትዮጵያ ብዙ በርካታ ባህል ቢኖረንም ቆንጆ መጥፎም ቢሆን ማጆሪቲው ጀስት እኛ አሁን እንደ ሀገር አሁን ያለንበት ደረጃ እንድንደርስ ያደረገን በጣም መልካም የሆኑ ነገሮች አሉ። ለምሳሌ ታላቅ ማክበር፣ እናትን መውደድ፣ አባትን መውደድ፣ ቤተሰብን መውደድ፣ ከኛ ለሚበልጡ መገዛት፣ እንግዳ መቀበልን ለምሳሌ ይሄ በቆንጆ እንደኛ የኛ እንደ ኢትዮጵያ ካልቸር በጣም ወደዋለሁ። እንግዳ ተቀባይነታችን ምናምን የሚለውን ወደውና ግን እኔ የማልወደው አንድ ባህሪ ምንድነው? ሁሉም ነገር የኛ የሚባል ነገር አለኝ ሀገር የሰው መገኛው እኛ፣ የሃይማኖት መጀመሪያው እኛ ምናምን እኛ እንትን ያልተገዛን እኛ ምናምን እንትን በቃ እኛ የሚባለው ነገር ፈረንጆች ሆን ብለው እኛ ላይ ያመጡት እኔነት እንዲሰማንና በቃ ከዛ የሰው እርዳታ እንካ ሲባል ኖ እኔ ይሄንን ማድረግ እችላለሁ። ይሄንን ምልሽ በኮንፊደንስ አቅጣጫ ሳይሆን ጀስት በቃ እኔ እንዴት እንደዚህ ሰው ፊት እቀርባለሁ ምናምን በማለት እኔነት በሰፈነበት መልኩ ይህንን ፓርት አብዛኛው ትውልድ ላይ ተቀረጸ። አሁን እኔ በጣም አፕሪሺየት ማድረጋቸው መተሳሰቡ፣ አብሮ መብላቱ፣ የተቸገረ ላይ መድረሱ ስፔሻሊ በእኔ እድሜና ከኔ በፊት የነበሩት ላይ በደንብ ይሰራ ነበር። አሁን ናው ያለው ጀነሬሽን ትንሽ አስቸጋሪ ነው ማለት ካልቸር አይጠብቅም። እሱ ብቻ ማለት እሱ ያስደስተው፣ እሱ ሆድ ይሙላ፣ እሱ ሳቲስፋይድ ይሁን እንጂ ነገሮች ላይ ወንድሜ ምን ይሰማዋል፣ እህቴ ምን ይሰማታል፣ እንደ ሀገር ማለት ይሄ ነገር ማለት ስማችን የሚያስጠራ ነው ኦር የሚያሰድበን ነው የሚባል ነገር የለም። ኖርማሊ እና በጣም በርካታ የሆኑ አሁን ናው ኤዴይስ መልካቸውን እየቀየሩ ያሉት አካሄዶች ባህል ላይ ስፔሻሊስት መለከቺ ድሮ የነበሩት በመልካም በቅንነት እንትን ያሉ አሁን ግን መልካቸውን ቀይሮ ሌላ አይነት ካታጎሪ ይዘው የምናያቸው ነገሮች አሉና አሁን እነዚህ እኔ በግሌ አፕሪሺየት አላደርጋቸውም። በጣም ነው የማዝነው ሳያቸው። እኛ ስናድግ መንገደኛ ሁሉ ኮርኩሞ ምናምን ያሳደገን የገሌ ልጅ የሚባል የለም። እንዲያውም እንትና መታኝ ስንል ምን ስትሰራ ነው አንተ እዛ የታየው ተብሎ እንደገማለን እንጂ ዲፌንድ የሚያደርገን አልነበረም። አሁን ያ የለም እና ሜቢ አሁን ይሄን እኔ ፐርሰናል ካልቸር በሚለው ውስጥ አካትቼ ስለማየው ነው ይሄ ካለባበስ ካበላል ካኗኗር ዘይቤው በወጣው ማለት ነው። እና እቺን አክል ለማለት ነው ቢዚ ቴንክ ዩ። ግን ስናየው ሁሉንም አብረን ብናየው ጥሩ ነው። አለባበሱንም ሁሉንም ብናየው ጥሩ ይመስለኛል። እሺ ለአሁን እሺ ድጋሚ ሰምሰጥበታለሁ። ዊል ኦፍ ጋድ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነኝ። እንዴት ናችሁ? እንዴት ነበረ ቆይታ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው። እግዚአብሔር የተመሰገነ ይሁን። አሜን። እሺ የዛሬው ጥያቄያችን ስለ ኢትዮጵያ ባህል እና ልማድ እንዴት ታየዋለህ? ባህላችንንስ ጠቃሚውንም ጎጁንም አርገህ የሚሰማን ስለ ኢትዮጵያ ባህል። ባህል በየትኛውም ሀገር ባህል አለ፣ ግን በኢትዮጵያ ውስጥም አለ። ከነዛ ባህል የምንለው ነገር ጠቃሚ የሆነንና ክፉ የሆነን ለይተን የምናውቅበት ነው። ጠቃሚ የሆነው ነገሮችን ማስቀጠል ያለብን ነገሮች ምን ናቸው የሚለው ነገር ዝርዝር ሐሳቡን ብናወራ ጥሩ ነው። አንዳንዱ ደግሞ ባህላችን ጥሩ ነው ብለንም ክፉ የሆነውንም ደግሞ ማስቀራት ያለብንን ማወቅም ጥሩ ነው ብዬ አስባለሁ። ብርሃን ግባ ዙፋንዬ። አዎ ቀጥል። አሁን እሺ አንተ ቀጥል። አይ ልቀጥልና በዛው እሱ ያለው ላይ የሱን አንድ ጥያቄ ልጠይቀውና እኔ እንቀጥላለሁ። ለምሳሌ ጥላቻን መስበክ ልምድ ነው፣ የአንድ ሰው የፐርሰናሊቲ መገለጫው ሊሆን ይችላል ብዬ አስባለሁ። ግን እሱ በምን አይነት መንገድ ነው የገለጸው? ለምሳሌ እኔ አንቺን ስጠላሽ የጥላቻን ልምድ አለው? እንደው እሱ ላይ ትንሽ ምን ለማለት እንደፈለገ ቢነግረኝ ብዬ ነው። ከዛ በኋላ እኔ እቀጥላለሁ።
ነው ያልኩት። እንደዚህ አይነት ነገር ልናገር አሰብኩት። አሁን የተወሰነ ቦታ የሆነ አንድ ጊዜ የተነሳ ሰው ያደረገውን ጥፋት ያ ብሔረሰብ እንዳደረገው ተደጋግሞ ይነገርና ያ ሰው ልምዱን የያዘው እንጂ የሚያውቀው ነገር የለም። የተባለውን ልምድ ነው፣ በልምድ የተባለውን ነው ያወቀው። ስለዚህ ያንን ነገር እሱ አያውቅም፣ ግን የዶሮውን እንደ አሁን ተደርጎ ሲወራ እንደ ልምድ ነው የተወራው። ግን የሆነው ነገር በዛ ሰዓት በምን እንደሆነ ተብሎ ማብራሪያ ሳይሰጥ በልምድ የተናገረው ነገር ይሰማና ያንን ብሔረሰብ እንደ ጥላቻ እንደ መጥፎ ነገር ማያት ከልምድ መጣ ነው ብዬ ነው። እሺ እሺ፣ ታንኪ ወንድማችን። አይ ጥሩ ነው፣ በአንተ አገላለጽ ጥሩ ነው። ግን ያው ምንም ነገሮችን ብላቸዋል። እንደኔ ደግሞ ባህልና ልምድ ማለት ሰዎች በረጅም ጊዜ በውስጥ ተለማምደውት የሚኖሩበት የአኗኗር ዘይቤ አለ። ራሱን የቻለ የአኗኗር ዘይቤ አለ፣ እምነት አለ፣ እርስ በርሳችን ግንኙነትና የስነ ምግባር ልውውጦች የሚባሉ ነገሮች አሉና እነዛ ናቸው። ዋናው ነገር ግን ስንተነትናቸው ባህል ምንድን ነው ነው። ባህል በአንድ ማህበረሰብ ውስጥ መለያ ነው አይደል? ለምሳሌ ኢትዮጵያ በራሳችን በእኛ በኢትዮጵያ በባህላችን ብንሄድ ኢትዮጵያ ብዙ ህብረ ብሔር ቀለማት ያሉባት ህዝቦች ነች። ስለዚህ እዛ ማህበረሰብ ውስጥ ምን አለ ነው። ያው ለምሳሌ ከአንዱ ሀገር አዲስ አበባ ላይ የምታየውና አዲስ አበባ ራሷን የቻለች እንግዳ አቀባበል ዘይቤ ያላት ስነስርዓት አላት ወይ ደግሞ ልምድ አለን። ከዛ ደግሞ አማራ ክልል ስቴጅ እንዳለው ሌላ ደግሞ ኦሮሚያ ስቴጅ፣ ደቡብ ስቴጅ ሁሉም የራሳቸው እንትኖች አሉት። እንግዳ ማክበር መቀበል፣ ባህላዊ ልብስ አለባበሳችን እንደየቦታው ይወስናል። ገና ይሁን ረመዳን ይሁን ጥምቀት ይሁን የተለያዩ በዓላት በመጡ ጊዜ የበዓል ስነስርዓታችንን ማክበር ለምሳሌ እንደዚህ አይነት ነገሮች ያንን እዛ ውስጥ ማየት ይቻላል። ከዛ ልምድ ምንድን ነው ነው። ልምድ ደግሞ በሰዎች ወይም በማህበረሰብ በተደጋጋሚ የሚደረግ ተግባር ነው አይደለም? ተግባር ነው። ልምድ የምንለው ነገር በተግባር የምናደርጋቸው ነገሮች ናቸው ብዬ ነው ማስበው። ለምሳሌ ጠዋት ቀድሞ መነሳት አንዳንድ ሰው ልምድ ሊያደርገው ይችላል። ጠዋት በመነሳት ወይ ስራ ልትሄጂ ትችያለሽ፣ ወይ ትምህርት ቤት ልትሄጂ ትችያለሽ ምናምን። ከዛ ያን ጊዜ በመነሳትሽ ራስን የቻለ ራሱ የሆነ ልምድ ነው ብዬ አስባለሁ። ለሰዎች ሰላም መስጠትን እንደ ልምድ ብናስበውም ጥሩ ነው ብዬ አስባለሁ። ንጽህናን መጠበቅ ራሱ በቃ ልምድ ነው። አለባበስሽን፣ ንጽህናሽን፣ የራስሽን፣ የቤትሽን ሰዎች በራሳቸው ላይ አንዳንድ ነገሮች ማድረግ እነዛን ነገሮች እንደ ልምድ ብዬ አስባለሁ። ከዛ ሁለቱም ግን ባህልና ልምድ ጥቅሞቹ ምንድን ነው ስንል ማንነትን ይጠብቃሉ። ህዝብ የራሱን የመለያ እንዲያቀው ማንነቱን እንዲያቀው ይረዳል። አንድነትን ያጠነክራል። ሰዎች በአንድ ላይ ደግሞ ልምድ ሲኖሩ በመተባበር ለምሳሌ እኛ ከድሮም ጀምሮ ስቲል እኔ እስካሁን ቤተሰቦቼ ጋር ማቀው እሱን ነው። አሁን ነው አይደል ለየብቻችን እንጀራ መብላት የጀመርነው። ማዕድ ተቋደሱ ተብሎ አንድ ላይ የምንበላው አንድ ላይ ትሪ ይቀርብና አንድ ላይ የምንበላቸው የራሳችን የሆነ ባህልም ልምድም የምንለው ነገር አለ፣ እዛ ውስጥ ይካተታል ብዬ አስባለሁ። ከዛ በጥሩ ስነ ምግባር ያደገ ወይ ቤተሰቦችሽ አንቺን አንጻው ሲያሳድጉሽ እንዴት ነው ያደረጉት? ባህልም አለው ልምድም መለዋወጥ የሚባል ነገር አለና እዛ ውስጥ ታሪክን ማስቀጠል ትላልቅ አባቶችን ከነሱ ከዚህ በፊት ያሳለፉትን ህይወት ከነሱ የምንማራቸው ስለ ሀገራችን ይሁን ስለ ታሪክ ይሁን አንዳንድ ነገር የምንማራቸው ነገሮች የአባቶች እውቀትና ታሪክ እንዳይጠፋ ይረዳሉ ብዬ እንትን እላለሁ። ጉዳቶች የሏችሁም ማለት አይደለም፣ ጉዳትም አለው። ለምሳሌ እንደ ልምድ ተደርጎ የሚወሰድ እንደውም ባህል ነው ተብሎም የሚወሰዱ ደግሞ አሉ። ያላቻ ጋብቻ የሚባል ነገር፣ ህፃናቶች ገና እድሜያቸው ሳይደርስ ልጅህን ለልጅ የሚባል ነገር። አሁን እነዚህ አይነት ነገሮች ደግሞ ቶታሊ የሚጎዱ ናቸው። ሴቶችም ይሁን በብዛት ሴቶች ላይ ነው ይሄ ነገር የሚፈጠርባቸውና እንዳያድጉ አርፈው ከፍ እንዳይሉ የምን ትምህርት ነው የሚባል በየትኛውም አካባቢ ላይ የምን ትምህርት ነው የምትማሪው አርፈሽ ቁጭ በይ እየተባለ እዛ ገጠር ውስጥ እዛው ወልደው እዛው ኖረው የሚደረጉ ነገሮች አሉ። ተው እንዴት ነህ? እንኳን ደህና መጣ። ቆንጆ ነሽ። ወደ ርዕሱ ስገባ የኢትዮጵያ ልማድና ባህል የሚባል ያለ አይመስለኝም እውነት ለመናገር። ምክንያቱም የተለያየ አይዴንቲቲ ስላለ ኢትዮጵያ ውስጥ ባህልም ልምድም የተለያየ ስላለ ማለት ነው። እንግዲህ
ለእኔ ባህል ማለት ሰዎች ለሰርቫይቫል ለመኖር ሲሉ የሚለማመዷቸው ልምምዶች ናቸው። አንድ ቦታ ላይ የምንለማመደው ልምምድ ሌላ ቦታ ላይ ደግሞ ተመሳሳይ ላይሆን ይችላል። ለምሳሌ ኢትዮጵያ ውስጥ እንኳን ብንወስድ ሰሜን ሸዋ አካባቢ፣ ደብረ ብርሃን አካባቢ ያለ የላይፍ ስታይል ወይም አለባበስ ያንን ጋቢ ያንን ቡልኮ ይዘን ድሬዳዋ ላይ መኖር አንችልም። ምክንያቱም ሙቀቱ አለ። ወይንም ሀመር ላይ መኖር አንችልም እንደዛ እንትን ብለን። ስለዚህ ባህል ከሪሊጅን ከምናምነው እምነት ከአካባቢያችን ከክላይሜቲክ ፋክተር ከእንደዚህ አይነት ነገሮች ጋር በጣም ቁርኝት አለው። አንድ ሰው ለምሳሌ ድሬዳዋ ወስደን አዲስ ሰው ብናስቀምጥ ያንን አካባቢ ለመምሰል ምንም ሰው እንኳን ባይኖር ብቻውን ቢሆን ሙቀቱ ልብሱን ያስወልቀዋል። ይሄ እየተለማመደ በመሄድ ካልቸር የመሆን እድል አለው እና እንደዚህ አይነት ነገሮች ለመኖር ስንል ዲዛይን የምናደርጋቸው ብዙ ነገሮች አፌክት ያደርጉናል ባህል ውስጥ ማለት ነው። ከዚህ ጋር ተያይዞ ልማድ ባህል ውስጥ ደግሞ የሚካተቱ ደግሞ ጊዜ የሚያመጣቸው ጊዜ የሚጥላቸው ደግሞ ጉዳዮች አሉ። ለምሳሌ አሁን ሀመር ላይ ብንሄድ ይሄ ጆሮአቸውንና ከንፈራቸውን ይተለተላሉ። እንደምታውቁት እንደዛም የተለተሉት የባሪያ ንግድን ሰዎች የሚሸጡበትን ዘመን ያንን ለማስቀረት ነው። ማለት አግል መስሎ መታየት ትንሽ እንደዛ አይነት ሉክ መፍጠር ስለሚያስቀር ከእንደዚህ አይነት ንግድ ስለሚያስቀር በጊዜው ያንን ሲስተም ይጠቀማሉ። ያ ምን እየሆነ መጣ? ልማድ ሆኖ ዛሬም ድረስ ይጠቀሙታል። ስለዚህ የሆነ ነገር የሆነ ፈተና ካለፍንበት በኋላ ልንተው እንችላለን፣ ላንተውም እንችላለን። ኢትስ አባውት አንደርስታንዲንግ ወይንም ትራውማ ውስጥ ልንገባ እንችላለን። ተመልሶ ሊመጣ ይችላል። ጄኔሬሽናሊ ያ ስጋት ሊኖር ስለሚችል ብዙ ጊዜ አብሮን ሊቆይ ይችላል። ልክ እንደ ጥሬ ስጋ ለምሳሌ በጦርነት ተጀመረ። ኩክ ማድረግ በዚህ በግራኝ መሐመድ ጦርነት ጊዜ ኩክ ሲደረግ ስሞክ ጭስ ምናምን የሚታይ ከሆነ ጠላት ያያል ተብሎ ስለሚገመት ያልበሰለ ምግብ ጥሬውን መብላት እንደ ልምድ ሆነ። ያንን ጦርነቱ ሲያበቃ መቆም ይችል ነበር፣ ግን ቴስቱ ጥሩ ከሆነ ኦኬ ይቀጥላል ማለት ነው። ስለዚህ ልማዶች ኮንቲኒቲ ይኖራቸዋል። አንዳንዶቹ ደግሞ ከጊዜ ጋር የሚቆሙ ሊኖሩ ይችላሉ ማለት ነው። እኔ ጠቅለል አድርጌ መናገር የምፈልገው የኢትዮጵያን ካልቸር እና ልማድ ላይ አንደኛ ከምንኖርበት አካባቢ ከማህበረሰባችን አኳያ አክሴፕት ልናደርጋቸው በቃ ይሄ ማንነት ነው። ለምሳሌ ፈረንጅ ሲመጣ እኮ ኢትዮጵያ ውስጥ ጀጅ አያደርግም። አይታችሁ ከሆነ ዲያርናት ጀጅመንታል ባይዘ በጣም ማለት ምሁር ናቸው፣ ብዙ ነገር እንግዲህ የሚያውቁ ናቸው፣ ብዙ የጻፉ ናቸው። ግን የኛ ላይፍ ስታይል ላይ የኛ አለባበስ ላይ የኛ አኗኗር ላይ ጠለቅ ብለው ለማወቅ ይሞክራሉ እንጂ ሙድ መያዝ፣ ማንጓጠጥ፣ ማንቋሸሽ የኔ ትክክል ነው የኔ ተከተል አይነት ነገር የለባቸውም። ቴንኪው አመሰግናለሁ። ጥያቄ አለ ዙፋንዬ? ይቅርታ ስላወረድኩሽ ይቅርታ። የምታወሪ ነገር የለም ብዬ ነው ያወረድኩሽ። ይቅርታ ካለሽ አንድ ቁጥር ጻፊልኝ ማውራት ከፈለግሽ ሀሳብ ካለሽ። ኤኒዌይስ ዙፋን ጥያቄ ምንድነው? ተው ለተው ጥያቄ ነው ያለኝ እና ከታችም ጽፌለት ነበር። ስፔሻሊ ስለ ሀመር ባህል ሀመር ሙርሲ በና ጸማ የሚባሉት አካባቢ እኔ ደጋግሜ ስራዬ ስለሆነ የምሰራባቸው አካባቢ ስለሆነ እዛ አካባቢ ላይ አሁን የሰጠኸው የተሳሳተ መረጃ ነው እና እሱን ብታስተካክለው ነው። ለምን አንገታቸው ላይ የሚያደርጉትም ፊታቸውን የሚተለተሉት እጃቸው ላይ የሚያደርጉት አምባር ከባህላቸው ከወጋቸው አንጻር ልክ ለምሳሌ አማራ ክልል የራሱ የሆነ አለባበስ እንዳለው ጭፈራ እንዳለው ሁሉ ትግራይም የራሷ ደግሞ እንዳላት ሁሉ እነሱም ሴቶቹ የሚያደርጉት ከንፈራቸውን የሚቀደዱት የቁንጅና ምልክት ነው። ለዛ አካባቢ ያቺ ሴት በጣም እንስት እንደሆነች ቆንጆ እንደሆነች ለምን ኦልሞስት እንግዲህ በዚህ በቱሪዝም መስክ ላይ ከ18 ከ19 ዓመት በላይ ያለውበት ነው እና ወንድሜ ሌሎች ሰዎች ሲሰሙ ተሳስተሃል ብለው ወደ ሌላ ሮንግ ወይ እንዳይሄድ ብዬኖችን እንድታስተካክላት ነው። ታንኪዩ። ኦኬ ተው የምትለን ነገር አለ እዚህ ላይ? እሺ ወንድሜ እንትን ነው ባይዞይ
አጨቃጫቂ ነው የዚህ ጉዳይ ማለት ነው። ክሊርሊ ቢዩቲን እንደዚህ ራስን በመተልተል ቢዩቲን ለማረጋገጥ ነው የሚል የተቀመጠ ነገር የለም። ግን ብዙዎች የሚተማመኑበት እኔም ባለኝ መረጃ እንደዚህ አይነት ነገሮችን አቮይድ ለማድረግ አሁን እየተዉት እንደሆነ ቢዩቲ ቢሆን ባይዞ እስከዛሬ ድረስ ይቀጥል ነበር። አሁን በብዛት እየቆመ ነው። ምክንያቱም ጊዜውን ችግሩን አልፈውበታል። የዛኔ ነበር ተው ይቅርታ አቋረጥኩና መጀመሪያ ያሉንን ባህሎች ጎጅነታቸውን እንትን ካልን በኋላ ቢቀሩ ወደሚለው ደግሞ እንደ ሶሉሽን እናወራባቸዋለን።